እንዴት ናችሁ? እንኳን ወደ ጣዕም ኪችን በሰላም መጣችሁ። ዛሬ እዚህ ጋር የምታዩትን ቆንጆ አልጫ ድፍን ምስር ኢንስታንት ባት ተጠቅሜ በጣም በአጭር ደቂቃ ነበር ያደረሰልኝ። አሰራሩን ባሳያችሁ ለእናንተ የሚጠቅማችኋል ብዬ አስቤ ነው። ተከታተሉት። የሚያስፈልጉ ነገሮች 1 ካፕ የታጠበ ድፍን ምስር፣ ግማሽ ቀይ ሽንኩርት ደቆ የተከተፈ፣ 1 ሙሉ ባሮ ሽንኩርት ደቆ የተከተፈ፣ ዝንጅብልና ነጭ ሽንኩርት፣ ቃሪያ፣ ግማሽ የሻይ ማንኪያ ቁንዶ በርበሬ፣ እንዲሁም በሶ ብላ፣ ጨው እና 1 የሻይ ማንኪያ እርድ። እነዚህ ናቸው። እነዚህን ተጠቅመን እንሰራለን። እንደምታዩት ኢንስታንት ፓት እዚህ ጋር አለኝ። ከሚሰጠን ምርጫ ውስጥ ሳቴ የሚለውን እንነካና ድስቱ እንዲግል እናደርገዋለን። ግማሽ ካፕ የሚሆን ዘይት ነው የተጠቀምኩት። ከዛ ዘይታችን ሞቅ ሲልልን የከተፍነውን ቀይ ሽንኩርትና ባሮ ሽንኩርት እንጨምራለን። ሽንኩርቶቹን እንደዚህ አድርገን ድስታችን በደንብ ስለጋለ ትንሽ ጠበስ እናደርገዋለን ለትንሽ ደቂቃ። ድስቱ ይፈጥናል፣ እንደሌላ ድስት አይደለም፣ ቶሎ ቶሎ እንድናማስለው ይፈልጋል። ከዛ ትንሽ ቆይተን ደግሞ የደቆ የተፈጨውን ወይም የተከተፈውን ነጭ ሽንኩርትና ዝንጅብል አንድ ላይ ደግሞ መልሰን ጨምረን እናበስለዋለን። አሁን ደግሞ እርዳችንን እንጨምራለን። እሱንም ትንሽ አብረን እንደባልቀዋለን። አሁን ይበቃዋል። ያዘጋጀነውን ድፍን ምስር እንጨምራለን። ከዛ እናደባልቀዋለን። በጣም በፍጥነት ነው የሚደርሰው። እነዚህ ሁሉ ስቴፖች ቶሎ ቶሎ ነው የሚሄዱት። ከዛ በኋላ አገለነው ነበር አይደል? ካንስል ብለን እናጠፋዋለን ሙቀቱን። ቁንዶ በርበሬና ጨው እጨምራለሁ። ከዛ እንደዚህ ካደባለቅነው በኋላ ውሃ እየለካን እንጨምርበታለን። በአጠቃላይ የተጠቀምኩት ውሃ 3 ካፕ ከግማሽ ነው። ለ1 ኩባያ ምስር የሚያስፈልገን 3 ኩባያ ከግማሽ ውሃ ነው። ስለዚህ ይሄንን እጥፍ ማረግ ከፈለግን 2 ካፕ ምስር ካረግን የውሃውን መጠን እንደዛው እንጨምርበታለን ማለት ነው። ስለዚህ ጥሩ ይመጣልናል መጨረሻ ላይ። አሁን ድስታችንን በደንብ አድርገን ገጥመን እንከድነዋለን። ቫልቡን ሲሊንግ ወደሚለው እናዞረዋለን እንፋሎቱ እንዳይወጣ። ከዛ ማኑዋል የሚል አለ። ማኑዋል የሚለውን እንጫንና ደቂቃ እንሰጠዋለን። ለ12 ደቂቃ ብቻ እንዲያበስልልን። አሁን 12 ደቂቃ አልፎታል። ከዛች የዘጋናትን ቫልቭ እናዞራታለን ቬንቲንግ ወደሚለው እንዲተነፍስልን። በራሱ እንዲተነፍስ ማድረግ እንችላለን፣ ግን በጣም ያበስልብናል። ስለዚህ ወዲያው ማስተንፈስ አለብን ለድፍን ምስር ሲሆን። እንደምታዩት ቆንጆ ሆኖ ደርሷል። ስለዚህ ትንሽ ዳጥ ዳጥ አደርገዋለሁ የተወሰኑትን ምስሮች በማማሰያው በእንጨት ማማሰያው እንደምታዩት አድርጌ ለድለድ እንዲል ያህል ብቻ። አሁን ለመጨረሻ ጊዜ ሶታ የምትለውን ተጭነን የቀሩንን ቅመሞች እንጨምራለን። የኢትዮጵያ በሶ ብላ አለኝ። ለጾም ምግብ በጣም ነው የሚያጣፍጠው። እሱን እጠቀማለሁ። የደረቀ በሶ ብላ ነው የተፈጨ። ቃሪያ ጨምርበታለሁ። ከዛ ለገበታ እናዘጋጀዋለን። እንግዲህ ይሄን የመሰለ ቆንጆ አልጫ ድፍን ምስር ሰርተናል። በተለይ የምንቸኩል ሰዓት ላይ የሚፈጀው 12 ደቂቃ ብቻ ነው። እችን አብስለን ለብቻውን መመገብ እንችላለን። ከፈለግን ካሉ ነገሮች ከቤት ውስጥ ደባልቀን ጤናማ የሆነ ምግብ እንደዚህ መመገብ እንችላለን። ቀዩንም መስራት ከፈለጋችሁ በርበሬ ሳናበዛ ጨምረን ብዙ ማቅላላት እንዳይፈልግብን በትንሹ አድርገን በተመሳሳይ ሰዓት ማድረስ እንችላለን ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉ፣ ለሚፈልግ ሰው ሼር አድርጉት። ኮሜንታችሁን ሰማ ደስ ይለኛል። አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። የደወል ምልክቷን መጫን አትርሱ፣ አዳዲስ ቪዲዮዎች እንዲደርሷችሁ። በሌላ ስራ ደግሞ ተመልሼ እስከምመጣ ድረስ ሰላም ሁኑ። አመሰግናለሁ።